ከሞትም መልሳኛለች። እኔ በቃ እንዴት ልንገራችሁ እኔ ቃላት የለኝም። የስውሯ ማርያምን ታሪክ ለመግለጽ ያደረገችልኝ ቃላት የለኝም። ለኔ ለአንድ ቆሻሻ ኃጢአተኛ ያደረገችልኝ። እኔ አረብ ሀገር ስኖር ታመምኩኝ። ህመሜም የደም ካንሰር ነው። ደም ሁሉ መቀየር ያለበት ነበር። እዛ ሰርጀሪ ሁሉ ተሰራው። አረብ ሀገር መዳን አልቻልኩም። በዚህ ስሰራ በዚህ ይወጣል በሽታው። ከዛ መቤቴን ማቃት ራሱ በቲክቶክ ነው። መቤቴ በቃ አዛብ ሀገር አትግደኝ፣ አልሙት፣ ወደ ሀገር ያስገብኝና መሞቴ ካልቀረ በሀገሬ ልሙት አልኳት። ሳልሞት እናቴ ያስገባችኝ። መጥቼ ገብቼ መሄድ አልችልም። እንዲህ በሸክም መጣሁ፣ እናቴ ጋር መጣሁ፣ መሰከርኩ በሰላም በመግባቴ ብቻ ሳልሞት። ከዛ እዚህ መሰከርኩና ሄድኩ። ተመልሼ መጣሁ። 7 ቀን ተቀመጥኩ። ምግብ ለረጅም ጊዜ በሽታው ከያዘኝ ጀምሮ ምግብ አቁሜያለሁ። ምግብ አልበላም፣ እግሬ አይራመድም። የምነግራችሁ ነገር ከዛ 7 ቀን እዚህ መጥቼ ቀዴሬን ተጠምቄ ንስሐዬን ገብቼ አቃተኝ። ምግብ ስለማልበላ ተመልሼ ወደ ቤቴ ሄድኩኝ። ወደ ቤቴ እንደሄድኩኝ ምግብ ስለማልበላ በሶስተኛው ቀን ራሴን ስስትባቸው ሐኪም ቤት ገባሁ። በቃ መዳን አትችይም፣ ግን አንቺ ካንሰርሽ በጣም በሰውነትሽ ጣፊያሽ ላይ፣ ሳምባሽ ላይ፣ ጉበትሽ ላይ ተሰራይቷል። መተንፈሻ አካልሽ አይሰራም። የልብ ኬዝ አለብሽ ነው የተባልኩት። ከዚህ በፊት ምንም በሽታ የለብኝም። ከዛ ኬሞ መቅኔ እያሉ ብዙ ነገር ነሙና ወሰዱና ጀመርኩ መድኃኒቱን። ለ3 ጊዜ እንደጀመርኩ ሞትኩ። በቃ ኤክስፓየር ዴት አረገች። ማድረቂያ ትወጋና ትውጣ ተባልኩኝ። አስወጡ አሏቸው ቤተሰቦቼ። እኔ ሁሌም በስውሯ እምነት ስለነበረኝ እንደምታድነኝ ስለማቅ ቤተሰቦቼም በእኔ ተስፋ አልቆረጡም። አናወጣም አሏቸው። ቁርጥትን እናወጣለን፣ አናወጣም አሁን አሏቸው። ምንድነው የምትጠብቁት? አውጡ፣ ክፍለ ሀገርም ስለሆናችሁ ማድረቂያ ትወጋ ሁሉ ተባለ። ከረጅም ሰዓት በኋላ እናቴ መለሰችኝ፣ ነፍስ ዘራችብኝ። ዶክተሮቹ እስኪደነቁ እስኪገረሙ ድረስ መለሰችኝ። እንዴት ነው አሉ፣ ተገረሙ። ከዛ 2 ወር እንደተኛውኝ እየተመላለሽ አሁንም በመዳንና በመሞት እንትን ውስጥ ነሽ፣ እርግጠኛ አይደለንም፣ መድኃኒቱን ለረጅም ጊዜ መቀጠል አለብሽ ብለውኝ ከሐኪም ቤት አስወጡኝ። ወጣሁ። ቀጥ ብዬ ትንሽ ቀን 3 ቀን ቆይቼ ነው 1 ሳምንት ወደ ስውሯ ነው የመጣሁትኝ። መዳንም መሞትም ባንቺ ነው። ሞቼ መልሰሽኛል፣ አሁንም እንደምታድኘኝ ጨርሶ ይሄንን ካንሰር እንደምትነቅልኝ አውቃለሁ ብዬ መጣሁ። 7 ቀን ተቀምጬ ደግሞ ከዚህ ወደ ዘብር ሄድኩኝ። ዘብር 7 ቀን በ15ኛው ቀን ቀጠሮ አለኝ ኬሞ መድኃኒት። እኔ አሁን መድኃኒቱን አልጠቀምም አልኩት ዶክተሬን የሚከታተለኝን። ለምን አለ ድኛለሁ፣ በእምነቴ በስውሯ ማርያም ድኛ